ልከተል ከመንፈስ ውጪ በራሴ ማልቆም ጥገኛ ነኝ ባንተ ስር የሰደድኩብ እንዳልደርቅ ለምልሜ ፍሬ የምንመለከተው አትፍሩ እግዚአብሔር ስለናንተ ይዋጋል በሚል ርዕስ አብረን እናያለን። ምን አልኩኝ? አትፍሩ እግዚአብሔር ስለናንተ ይዋጋል። እስቲ እግዚአብሔር ስለኔ ይዋጋል በሉ። ድገሙና በሉ እግዚአብሔር ስለኔ ይዋጋል በሉ። አው የምትፈሩ ሰዎች ካላችሁ በሁኔታ የሚያስፈራራችሁ ካለ ሰውን ሳይሆን ሁኔታን እና በተለያየ አቅጣጫ በህይወታችሁ ላይ የሚያስፈራ ነገር ካለ እግዚአብሔር ዛሬ በዚህ ምሽት ምንድነው የሚለው? አትፍሩ እግዚአብሔር ስለናንተ ይዋጋል። ጌታ ለዘላለም የተባረከ ይሁን። እንግዲህ መንፈሳዊ ዓለም ላይ ሰው አይደለም፣ የሰው ፍርሃቱ ሰው አይደለም። በሰው ውስጥ የሚገለጥ ክፉ መናፍስቶች እንዲሁም ደግሞ በተለያየ አይነት ሁኔታ ሰዎች በሁኔታ ውስጥ በማይመች ሁኔታ ውስጥ ሲገቡ ይፈራሉና በዚህ ምሽት እንግዲህ እግዚአብሔር እኔና እናንተን እንደዚህ ይላል፣ እኔ ስለናንተ ዋጋለሁና አትፍሩ ይላል። ጌታ ለዘላለም ይባረክየውና እግዚአብሔር ቃል ሲናገር እግዚአብሔርም ሙሴን አለው ለምን ትጮህብኛለህ? ከከባድ ሁኔታ የተነሳ ቁጥር 10 ላይ ስናይ ፈርዖን በቀረበ ጊዜ የእስራኤል ልጆች አይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር፣ የእስራኤልም ልጆች እጅግ ፈሩ ብሎ ይናገራል። ለምንድን ነው የፈሩት ብለን ስናይ እዚህ እና ሊያስገዛው የመጣ የግብፅ ሰራዊት አለ። ስለዚህ ይሄ ሰራዊት ሲመጣ ጦረኛን አሰልፎ ነው የመጣው። በስም ብሎ ተራ ህዝብ አይደለም የመጣው። 600 ፈረሰኞችን ስለተከተለ ያለው። ስለዚህ እስራኤል ከኋላ ያለውን ነገር ሲመለከት ከፊት ያለው ነገር የማያስኬድ ስለሆነ ከኋላ የሚመጣው ደግሞ ጠላት ስለሆነ አይኖቹ የሚመጣውን ግብፃውያን አዩና ፈሩ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ማድረግ የሚገባቸው ነገር አንድ ነገር ነው። ከዚህ ውጥረት ውስጥ ለመውጣት ወይም ከኋላቸው እየተከተለ ያለው ግብፃውያንን ለማሸነፍ ወይም ደግሞ ልባቸው እንኳን እንዲራራላቸው፣ ሁለተኛ ከፊት ለፊት ያለው ደግሞ የኤርትራ ባህር የማያሳልፍ ስለሆነ በመካከል ላይ ያለው ሁኔታ በመካከል ላይ እስራኤል ያለፉበት የሚያዋጋ ስፍራ ሳይሆን ያሉበት ድካም የነበሩበት ሁኔታ በጠላቶቻቸው ላይ ለመዋጋት የሚያበረታቸው አቅም የሚሰጣቸው ሰዓትና ሁኔታ ሳይሆን የሚያስጨው ጊዜ ነበር። የሚያስፈራራ ጊዜ ነበር። እዚህ ቦታ ላይ ሆነው ወዴት እንደሚጮሁ ያውቃሉ። ያዩት ነገር የሚያስፈራ ስለሆነ የሚቀጥሉበት ሁኔታ ስለሌላቸው ወደ እግዚአብሔር ጮሁ ብሎ መጽሐፍ ቅዱስ ይናገራል። ጌታ ለዘላለም የተባረከ ይሁን። እግዚአብሔር ስለማን ይዋጋል? ስለኔና ስለናንተ ይዋጋል። ስለዚህ ምን የሚያስጨንቀውን ጠላቶቻቸው ምን በሉ? አትፍሯቸው። በማርቆስ ወንጌል ምዕራፍ 6 ላይ ከቁጥር 45 ጀምሮ ስንመለከት ሲያሰናብተው ስለደቀ መዛሙርቱ በተወልከቱ ገብቶ ወደ ማዶ ወደ ቢታንያስ ወደ ቤተሳይዳ እንዲቀድሙት ግድ አላቸው። ደቀ መዛሙርቱ ደግሞ ኢየሱስን ወደ ቤተሳይዳ ምን እንዲሉ እንዲቀድሙት በባህር ላይ ተጉዘው እንዲቀድሙት ምን አላቸው? ግድ አላቸው። ካሰናበታቸው በኋላ ሊጸልይ ወደ ተራራ ወጣ። እሺ በመሸም ጊዜ ትንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበር። እሺ ንፋስ ወደ ፊታቸው ነበርና ይኸውልህ በመሸ ሰዓት ብሎ መጽሐፍ ቅዱስ ይናገራል። በመሸ ሰዓት ብሎ መጽሐፍ ቅዱስ ይናገራል። በአራተኛው ክፍል ታንኳይቱ በምን ላይ ነበረች? በባህር ላይ ነበረች። ወዳጆቼ በደንብ አድርጋችሁ አዳምጡ። ጌታ ኢየሱስ ያላቸው ምንድነው? በባህር ላይ ተሻግራችሁ ወደ ቤተሳይዳ ሂዱ ነው። እርሱ ደግሞ በአራተኛው ክፍል በመሸ ጊዜ ታንኳይቱ ያለችው ማዕበል ላይ ነው። ኢየሱስ ደግሞ በየብስ ላይ በተራራ ላይ ይጸልይ ነበረ። ስለዚህ በአራተኛው ክፍል በመሸ ሰዓት ታንኳይቱ በመርከቡ ላይ እየሄደች ከፊት ለፊታቸው ይላል ጌታቸው። ከፊት ለፊታቸው ጌታ ለዘላለም ይባረክ። ከፊት ለፊታቸው ምን ተነሳ?
ማዕበል ንፋስ ተነሳ። ከዛ በኋላስ እየቀዘፉ ሲጨነቁ አይቶ እሺ እየቀዘፉ ሲጨነቁ ተመልክቶ ከሌሊቱ በአራተኛው ክፍል እሺ በባህር ላይ እየሄደ ወደ እነርሱ መጣ። እሺ ሊያልፋቸው ይወድ ነበር። ሊያልፋቸው ምን ይል ነበር? ይወድ ነበር። እየቀዘፉ በባህር ላይ ሲሄዱ ከፊት ለፊታቸው ከመጣው ማዕበል የተነሳ ወጀብ የተነሳ እጅግ በጣም ተጨንቀው ስለነበረ ጌታ ኢየሱስ ክርስቶስ በባህሩ ላይ እየተራመደ መጣና ሊያልፋቸው ይወድ ነበረ። በዚያ አልፎ ሊሄድ ይወድ ነበር። ግን ከፊት ለፊት ስለተነሳው ወጀብ አንዳንዶች ነገ ከፊት ለፊት እንዲህ ይሆናል ብለው የሚጨነቁበት ጉዳይ አለ። ብዙዎቻችሁ እዚህ ቤት ውስጥ ያላችሁ ትናንትና ያስጨንቃችሁ፣ ብዙዎቻችሁ ያለፋችሁት ህይወትን አልፋችሁት እዚህ ደርሳችኋል። ብዙዎቻችሁ የሚያስጨንቃችሁ ነገር ነው። ነግሬሃለሁ፣ ነገ እግዚአብሔር ከትናንቱ ይልቅ ቸርነት ባንተ ላይ ያደርጋል። የእግዚአብሔር ቸርነት በእናንተ ላይ ይበዛል። ጠላት አታልፍም ብሎ ያስነሳው ኃይለኛ ነገር እያለ የማያልፍ ጌታ ወደ አንተ ይመጣል። ይኸውላችሁ እኔ በጣም የሚገርመኝ ሰዎች ካላችሁ በጣም አስቸጋሪ ሁኔታ ውስጥ የሚከብድ ነገር ውስጥ ያላችሁ የተጣበባችሁ የሆነ ያለውና ጌታ የተናገረው ነገር አልገጣጠም ያላችሁ ሰዎች እግዚአብሔር ያሳያችሁ መንገድና እግዚአብሔር ያሳያችሁ መድረሻና ያላችሁበት ሁኔታ አልገጥም ላላችሁ ሰዎች ለእናንተ በዚህ ምሽት መልእክት አለ። ጌታ ኢየሱስ ክርስቶስ በዚህ ምሽት በመንገዳችሁ ላይ ይገለጣል። ስለዚህ ምንድነው በጣም ያስጨነቀኝ ነገር ብለህ ብትጠይቀኝ የምትጠፋበት ጉዳይ አይደለም። እኔ አሁን ያለሁበት ሁኔታ አሁን ያለሁበት አስቸጋሪ ነገር የሚያጠፋኝ ሳይሆን አድምቆ የእግዚአብሔርን ክብር የሚገልጥ ነው። የምትጠፋበት ሳይሆን አሁን ያለሁበት ሁኔታ መንገድ ጀምረህ እግዚአብሔር ተናግሮ እግዚአብሔርን ሰምተህ አንድን ነገር ጀምረህ ማገልገል ጀምረህ መስራት ጀምረህ መጸለይ ጀምረህ መጓዝ ጀምረህ መንገድ ላይ ደርሰህ በመንገድ ላይ የመጣብህ ችግር በመንገድ ላይ የመጣብህ ማዕበል አላሳልፍ ያለ ከኋላ አይደለም። ብዙ የመከራ ቀናቶችን አልፋል። ብዙ አስቸጋሪ ምሽቶችን አልፋል። ብዙ ከበባዎች ተበትነውልሃል። ብዙ አስቸጋሪ ወንበሮችን አልፈ ተሻግራል። ዛሬ ግን ፊት ለፊት ስትመለከተው የሚያርቅ መንገድ አይመስልም፣ የሚያስኬድ አይመስልም። በቃ የኔ ነገር እዚህ ጋር አበቃ ብለሃል። በቃ የኔ ነገር እዚህ ጋር ቆመ ብለሃል። የሰራዊት አምላክ እግዚአብሔር ግን በዚህ ምሽት እንደዚህ ይላል፣ ልጄ መንገዱ አላበቃም፣ ፊት ለፊት ላይ የቆመውን አነሳዋለሁ። ከፊት ለፊት የቆመውን አነሳዋለሁ። ይኸውልህ የማይጥልህ አምላክ እግዚአብሔር፣ ከአንተ ድካም ጋር የማይስማማ እግዚአብሔር፣ በሁኔታው የማይተነግጥ እግዚአብሔር፣ ሊያልፍ የፈለገ አልፎ ወደ በረከት ሊመጣ የፈለገ እግዚአብሔር መድከምህን አይቶ ትቶ አያልፍም፣ ይዞ ይሻገራል። ትቶ አያልፍም፣ እጆችን ይዞ ያልፋል። ወዳጆቼ መናገራችን አይቀርም፣ ማለፋችን አይቀርም። እግዚአብሔር ወደ አየልን ክብር መድረሳችን አይቀርም። ግን የምናገረው አንድ ነገር አለ። ጌታ ኢየሱስ ከኛ ጋር እንዳለን ያምናለሁ። እግዚአብሔር በዚህ ቦታ ላይ እንዳለ እጅግ በጣም እተማመናለሁ። ወዳጆቼ አሁን መከራ አይመጣም አይደለም፣ ማዕበል አይመጣም አይደለም፣ አስጨናቂ ነገሮች ከፊት ለፊት አሉ። ግን እጄን ይዞ የሚያሻግር የሰራዊት አምላክ እግዚአብሔር በዛ አስቸጋሪ መንገድ ውስጥ ትቶ የማያልፍ ትቶ የማይመለስ የማይዘገይ ጌታ ከዚህ ምሽት ጀምሮ አንተን ሊመራ ወደ አንተ ይጠጋል። እናንተን ሊመራ ወደ ወጀባችሁ ይመጣል። እግዚአብሔር በዚህ እኔ እዋጋለሁ አትፍሯቸው አላችሁ። የሰራዊት አምላክ እግዚአብሔር ምስክር ነው። እንበረከካለሁ፣ የቆሙት ይመታሉ። እንበረከካለሁ፣ መርከም ይሰበራል። እንበረከካለሁ፣ ወደ አምላኬ እጮሃለሁ። በስውር የሚሰማ አምላክ በአደባባይ ጠላቴን ይጠላል። በአደባባይ ጠላቴን ይጠላል። እግዚአብሔር ይህንን ምሽት የክብር መጀመሪያ ያደርጋል። እግዚአብሔር ካንተ ጋር እንዳለ እግዚአብሔር እንደሚራራልህ የምትጮህለት አምላክ የምታመልከው አምላክ የምትለምነው ጌታ እሱ የሩቅ አይደለም የቅርብ እንደሆነ
ባራዲያ እግዚአብሔር የእስራኤል መጽሐፍ ቅዱስን ብሉይ ኪዳን ላይ ስንመለከት እግዚአብሔር የሚጠራበት ህዝብ አለ። እግዚአብሔር የሚጠራበት ህዝብ አለ። በዚህ ዘመንም አንተ እጅን ከፍ አድርግ፣ ያንተ አምላክ ተብሎ እግዚአብሔር ይጠራል። ለማለ ያንተ አምላክ ተብሎ እግዚአብሔር ይጠራል። አምላኳ ረዳት ተብሎ ይናገራል። አምላኳ አበረታ ተብሎ ይናገራል። ፍለፊት ሳዩ ከወጀቡ በስተቀር ምንም ነገር አለ ይቆማል ሲሉ ያቋርጣል ሲሉ እግዚአብሔር ከእንደገና እየረዳ ወጀብና ማዕበሉን ያሳልፋቸዋል። እግዚአብሔር ወጀብና ማዕበሉን ያሳልፋቸዋል። ወዳጆቼ ጌታ በእኛ ህይወት ላይ ክብሩን በኃይል መግለጥ ይፈልጋል። አንዳንድ ጊዜ ለምንድን ነው ጌታን ስንከተለው ወደ እግዚአብሔር እየጮኩ ጌታን እያመለኩ ለምንድን ነው ጥያቄ ያልተመለሰ የምትሉ ሰዎች ካላችሁ እንኳን የእናንተ ጥያቄ አልተመለሰ። እግዚአብሔር በጥቂቱ አይደለም፣ እግዚአብሔር በብዙ ሊባርካችሁ ይፈልጋል። እግዚአብሔር በብዙ በህይወታችሁ ሊገለጥ ይፈልጋል። አየ ብዙ ስትደክም ያየ ጠላት፣ ብዙ ስታለቅስ ያየ ጠላት ከእንደገና እጅን ካነሳ እኔ ልባርካ ብዙ ስትስቅ ይሰማል። ብዙ ያከሳቅ መሰማት ይጀምራል። ብዙ ቀን አልቅሰሃል፣ ብዙ ቀን ደክመሃል፣ ብዙ ቀን ብዙዎች አሹፈውባል። እኔ እንደዚህ ብዬ እናገራለሁ፣ እግዚአብሔር በአንተ ማዕበል ላይ መጥቷል። እግዚአብሔር በአንተ ወጀብ ላይ መጥቷል። ሳቃችሁ ከዚህ በኋላ የደመቀ ይሆናል። በሳቃችሁ ውስጥ እግዚአብሔር ይከብራል። እንባችሁን የሚያብስ አምላክ ይገለጣል። ኦ ኢየሱስ ለዘላለም ይባረክ። ያልፋቸው ወደደና ይኸውልህ ሰው ሊረዳ መጥቶ ሊያልፍ ከፈለገ አልፎ ነው የሚሄደው። ወንድም ሊያግዝ መጥቶ አልፎ ሊሄድ ከፈለገ ከአቅሙ በላይ ከሆነበት ነገሩን ሐሳቡን ቀይሮ ምን ያደርጋል? አልፎ ይሄዳል። እዚህ ስፍራ ላይ ማርቆስ ወንጌል ምዕራፍ 6 ላይ ስንመለከት በማዕበሉ ላይ እየተራመደ መጣና እጅግ ተጨንቀው ነበር። አልፏቸው ሊሄድ ፈልጎ ነበር። አልፏቸው ሊሄድ ፈልጎ ነበር። ግን ደግሞ ልቡ የሚራራ ጌታ፣ ግን ደግሞ ሁኔታ የማይፈራ ጌታ፣ ወጀቡ ላይ መራመድ የሚችል ጌታ፣ እናንተን ያስጨነቃችሁ ነገር፣ እናንተን ያስለቀሳችሁ ነገር እሱ ለእናንተ አምላክ መረማመጃ ነው። በእውነት እኔ አምናለሁ ጌታን። ነገር ሞልቶልኝ አይደለም፣ ነገር ተሳክቶ አይደለም። ችግሩ እንዳለ ሆኖ፣ መከራው እንዳለ ሆኖ፣ አስጨናቂ ነገሮች እንዳለ ሆኖ ከጌታ ጋር ስለሆንኩኝ የምጠራው ጌታ የሚሰማ ስለሆነ እኔን ያስጨነቀኝ ነገር ስለማያስጨንቀው፣ እኔን ያስለቀሰኝ ነገር ስለማያስለቅሰው ብዙ እንደሞላለ ሰው እጄን በኪሴ ከትቼ ይራመድበታለሁ። ዛሬ አንድ ሰው በእምነት ይራመድበታል። አንድ ሰው በመከራ ላይ ይራመድበታል። አንድ ሰው በችግር ላይ ይራመድበታል። አንተ ተነሳና አሜን በል። አንድ ሰው ባስጨነቀው ነገር ላይ ይራመድበታል። እኔ አያለሁ። ሊያሰኛ በሚፈልገው ነገር ላይ ትራመዳለህ። ሊያቆም በሚፈልገው ነገር ላይ ትራመዳለህ። ጌታ አምላክ ምስክሬ ነው፣ ትራመዳለህ። ኃይል እግዚአብሔር ነው። እስኪ እራመድበታለሁ በሉ። እኔ እራመድበታለሁ። ዛሬ ችግር እያለ ትራመድበታለህ። የሚያስለቅስ ነገር እያለ ትራመድበታለህ። አንድ ሰው ላይ አያለሁ ታምራዊ የሆነ መገለጥ በሕይወቱ ላይ ሲመጣበት፣ እግዚአብሔር ሲረዳው አያለሁ። እግዚአብሔር ሲያግዘው አያለሁ። ትራመድበታለህ። ርዕሱ ይቀይር እንዴ? ሌላ ብራሽ ለቅድሙ የኔ ርዕስ ነው። የመንፈስ ቅዱስ ደግሞ ትራመድበታለህ። አቦሱ ይሻላል። ትራመድበታለህ። በጌታ ትራመድበታለህ። ቀይር ካለ ቀይር፣ ተራመድበት። ወላዝ ልጅ ጌታ እየተራመዳችሁ በጌታ በኢየሱስ ስም ስልጣን ባስቸገራችሁ ነገር ላይ፣ በዘጋባችሁ በር ላይ፣ በከበዳችሁ ሁኔታ ላይ፣ ከኋላ እየተከተለ ባለ ላይ፣ ፊት ላይ በቆመብህ ነገር ላይ አባ ተራመድበት። የሚያራምድ ጌታ በቤት ላይ ይገለጣል። የሚያራምድ ጌታ በሕይወት ላይ ይገለጣል። ትራመድበታለህ። የሚያራምድ ብርታት። ብዙዎች ሲወድቁ፣ ብዙዎች ተስፋ ሲቆርጡ፣ ብዙዎች ሲያለቅሱ አዲስ ምን አግኝቶ ነው የሚራመድበት? አምላኩ ከሱ ጋር ስላለ ነው። ከሱ ጋር ያለው ጌታ በውሃ ላይ መራመድ ስለሚችል ነው።
ሼላራዲያማ የምታመልኩት ጌታ እግዚአብሔር አምላክ ምስክር እጆቻቸውን ይዞ በእናንተ ታምር ይሰራል። በእናንተ ህይወት ላይ ይከብራል። እኔ ልበል በጌታ በኢየሱስ በዚህ ምሽት ላይ ያልጠበቀው ታምራት ይሆነልህ። ክላውድ የሆነ ነገር ውስጥ የገባችሁ ሰዎች አላችሁ። እንኳን ገባችሁ። እጅግ በጣም አስቸጋሪ የሆነ እንዳትመለሱ ጭንቅ የሆነባችሁ ሰዎች፣ እንዳትቀጥሉ ዝግ የሆነባችሁ ሰዎች ለእናንተ በዚህ ምሽት መልእክት አለኝ። ያው ኋላ ስታየው ጭንቅ ነው፣ ፊትን ስትመለከተው ዝግ ነው። እግዚአብሔር ግን ካንተ ጋር አለ። ያራምድ የታመነ ጌታ ግን እዚህ ጋር ጥየው አላልኩም እያለ ነው። ያው ኤርትራ ባህር ላይ ጥሎ በኢየሱስ ባላልኩ ወደ ኋላም እንድትመለስ አይፈልግም። እሱ ውጣ ወዳለ ቦታ ላይ ጀምረሃል፣ እሱ ያደርሳል። ዛሬ በሮቻችሁ ይሰበሩ። በበሮቻችሁ ላይ ተራመዱባቸው። በበሮቻችሁ ላይ ተራመዱባቸው። ጠላት በዘጋባችሁ ነገር ላይ ተራመዱባቸው። ሊያስተኛችሁ፣ ሊያደክማችሁ፣ ሊያቆማችሁ በፈለገው ነገር ላይ በታምር ተራመዱበት። ከላይ የሚነገር የውድቀት ቃል አለ፣ የዘር እርግማን አለ፣ ሟርት፣ መተት፣ ጨሌ፣ ቦረንቲቻ፣ አዳል ሞት አለ። አንተ ዛሬ ምሽት እንደዚህ ላለ ትራመድበታለህ። አንተ አሜን በል፣ ትራመድበታለህ። የእግዚአብሔር መንፈስ የሚናገር ትራመድበታለህ። ጠላቶቻችሁ ምን ያደርጋሉ? ይወድቃሉ። እግዚአብሔር እናንተን በጠላቶቻችሁ ላይ ያራምድ። ይሄ ምሽት መልስልኝ የሚባልበት ምሽት አይደለም። ይሄ ምሽት ጣልልኝ የሚባል ምሽት አይደለም። ይሄ ምሽት እራመድበታለሁ። ለብዙ ቀን አለቅ ያላችሁ በሽታ ከዚህ ሰዓት ጀምሮ የወደቀ ይሁን። በጸያለው የወደቀ ይሁን። ቁምበት በናዝሬቱ ጌታ በኢየሱስ ስም። በእምነት ቁምበት፣ ቁምበት በእምነት ሌላ ራዲያማ በናዝሬቱ ጌታ በኢየሱስ ስም። አታለ ትራመድበታለህ። በሽታ ላይ ትራመድበታለህ። ድህነት ላይ ትራመድበታለህ። ችግር ላይ ትራመድበታለህ። ማጣት ላይ ትራመድበታለህ። እግዚአብሔር በክብር በኢየሱስ ያሻግራል። በናዝሬቱ ጌታ በኢየሱስ መርገም ተሰበረ፣ መርገም ተሰበረ። የእናትና አባት ከቀማ ሀያት የመጣ የእርግማን ገመድ ተቆረጠ። የእርግማን ገመድ ኢየሱስ ለዘላለም የተባረከ ይሁን። ወጀቡ ምን አደረገ? ለፊት ላይ ትንሽ ነገር ልንገራችሁ። እግዚአብሔር ሲዋጋ አንደኛ በፊት እንዳትሄድ ወዳጆቼ አንደኛው የሚሆነው ነገር ምንድነው? ከፊት ለፊታችሁ እንዳትሄዱ የከለከላችሁ ነገር መወገድ ይጀምራል። መጽሐፍ ቅዱስ እንደዚህ ይላል። ዘጸአት 14 ቁጥር 21 ላይ እንደዚህ የሚል ቃል አለ። በጌታ በኢየሱስ ስም አነባለሁ። ሙሴም በባህሩ ላይ እጁን ዘረጋ፣ እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅን ንፋስ አምጥቶ ባህሩን አስወገደው። ኢየሱስ ለዘላለም ይባረክ። ሙሴ አንድ ነገር አደረገ። እጁን በባህሩ ላይ ዘረጋ። እግዚአብሔር ደግሞ የምስራቅን ንፋስ አመጣና እስራኤል ጠላቱን ርቆ እንዳይሄድ፣ እስራኤል አልፎ እንዳይሄድ፣ እስራኤል መስፈሪያውን ወይንም ማረፊያውን የለመለመ ቦታ እንዳያደርግ ፊት ለፊቱ ላይ ቆሞ የሚያስፈራራውን የኤርትራውን ባህር ምን አደረገው? አስወገደው። ባህሩንም አደረቀው፣ ውሃውም ተከፈለ ብሎ ይናገራል። ወዳጆቼ ልንገራችሁ፣ እግዚአብሔር የሚያደርገው አንድ ነገር አለ። እግዚአብሔር ስለ እናንተ ሲዋጋ፣ እግዚአብሔር ስለ አንቺ ሲዋጋ እንዲህ ነው ብቻ የሚያደርገው። ባስጨነቃችሁ ነገር ላይ፣ ፊት ለፊታችሁ በቆመው ነገር ላይ እግዚአብሔር እጁን ይዘረጋል። ነገራችሁ ከፊት ለፊታችሁ ይወገዳል። እጁ ጠላትን ታስወግደዋለች። በጣም ብዙ ታግለህ፣ ብዙ ለፍተህ፣ ብዙ ሰው አግዞ ከሚሸሽ ጠላት ይልቅ እግዚአብሔር እጁን ብቻ ያንሳላችሁ። በዚህ ምሽት ግን የአንድ ሰው እጅ
ሲነሳለት፣ ጦረኛ የሆነ እጅ ሲነሳለት፣ ብርቱ የሆነ እጅ ሲነሳለት፣ እግዚአብሔር አምላክ ምስክር ነው። ባህር ተፈጥሯዊ ነገር ነው። እጁን ብቻ ሙሴ ምኑን አንስተላ እጁን ዘረጋበት ይላል። ባህሩ ላይ አየህ፣ ባህሩ ላይ እጁን ሲዘረጋበት ባህሩ ወዳጅ መሄድ ባለበት መንገድ ነው እየሄደ ያለው። ገባህ? መሄድ ባለበት መንገድ ለቆ መጥቶ እስራኤላውያን ፊት ለፊት አልቆመም። ዛሬ ወደደም ጠላም በአንተ መንገድ ላይ ቀድሞ ጉዞ የጀመረ ይመታል። በእናንተ መንገድ ላይ፣ በእናንተ ስራ ላይ፣ በእናንተ በር ላይ፣ በእናንተ አገልግሎት ላይ ቀድሞ ስፍራ ይሻለሁ፣ ቀድሞ ከተማውን ይሻለሁ፣ ቀድሞ ሰፈሩን ይሻለሁ የሚል የቦረንቲቻ መንፈስ ይገለበጣል። የሚል የጠንቆላ መንፈስ ይገለበጣል። ወዳጆች እንደዚህ ብዬ ልባርካችሁ። ጅማሬ መንገድ ስትጀምር 1 ዓመት ነው፣ 2 ዓመት ነው። አሁን ያንተ ቆይታ ጊዜ እግዚአብሔር አይገድም፣ ግን የቆየ አለ። አንተ ምን ስራ በጀመርክበት፣ አገልግሎት በጀመርክበት፣ ንግድ በጀመርክበት በየትኛው መንገድ ላይ ቆይቶ የሚመለክ አለ። እግዚአብሔር እጁን ይመታል። ልታልፍ መለቀቅ የሌለበት መንገድ ይለቀቃል። እጆቹን አንሱ። ማለፍ ስላለባችሁ መከፈት የሌለበት ጌታ ይከፈታል። የእግዚአብሔር ሥራ በእናንተ ሕይወት ላይ ስላለ፣ የእግዚአብሔር ነገር በእናንተ ቤት ላይ ስላለ የቆየ ድህነት ይወገዳል። የቆየ ችግር ይወገዳል። የቆየ እንባ ይወገዳል። የቆየ መከራ ይወገዳል። እግዚአብሔር ምን ያደርጋል? ያስወግደዋል። እግዚአብሔር ሲዋጋ አላስኬድ ብሎ ባስቆመ ነገር ውስጥ መሄድ ተጀመረ። መጽሐፍ ቅዱስ ላይ ሲናገር ቁጥር 22 ላይ ልምጣ። የእስራኤልም ልጆች በባህሩ መካከል በየብስ ገቡ። ዋው! የእስራኤል ልጆች በምን? በባህሩ መካከል። ምቹ ስፍራ አፈልገው ለቀህ ምቹ ስፍራ አፈልገው። ምቹ ጊዜ አትጠብቅም። የሚመች ሁኔታ ማን ይሆን መጥቶ እኔን የሚረዳኝ አትበል። የሚረዳ እግዚአብሔር ልታልፍ በማትችልበት መንገድ ላይ ብዙ ነገሮችን ከፊት ለፊት ሲያስወግድ እግዚአብሔር አንተን በዛ መንገድ ውስጥ ሊያሳልፍ ነው። በዛ መንገድ ላይ ታልፋለህ። በምትፈሩት መንገድ ላይ አያሳልፍም ባላችሁት መንገድ ላይ አያሻግርም ባላችሁት መንገድ ላይ ብዙዎቻችሁ እግዚአብሔር ስለሚዋጋላችሁ ነገን ትመለከታላችሁ። ያለፋችሁበት መንገድ ሰው የሚያልፍበት መንገድ አይደለም። የሚሆነው ሰው በአቅም፣ ሰው በብርታት፣ ሰው በጉልበት፣ ሰው በዘመድ የማያስበውን መንገድ ሊያልፍ የማይችሉት ዓመታቶችን ሊያልፋቸው የማይችሉ ቀናቶችን ብዙዎቻችሁ እግዚአብሔር ስለሚዋጋላችሁ ጌታ አምላክ ምስክሬ ነው። ብዙዎችን የሚያስቀሩ ክፉ ቀናቶች እናንተን ገፍትሮ ያስወጧቸዋል። ብዙዎችን የሚመልሰው ለአንዳንዱ መከራው የፍጥረት መንገድ ይሆንለታል። ለአንዳንዱ መቆሚያ ስፍራ፣ ሌሎች የሚሞቱበት ቦታ፣ ሌሎች የሚቀሩበት ቦታ፣ ሌሎች የሚረሱበት ቦታ፣ እሱ ግን ታሪክ ሰርቶ የሚያልፍበት በር ይሆንለታል። ታሪክ ሰርቶ የሚሻገርበት በር ይሆንለታል። እግዚአብሔር ታምራት ያደርግልሃል። አየህ፣ ግብፃውያን የኤርትራ ባህር በተከፈለ ጊዜ እንደ እስራኤላውያን በውስጡ እንሻገራለን ሲሉ እስከነ መንኮራኩራቸው ነው፣ እስከነ ሰረገሎቻቸው ነው ምን ያደርጉት? የጠፉት፣ የሰጠሙት፣ የሞቱት። እስራኤላውያን ትውልድ ታሪክ የማይሰራበትን በትውልድ መካከል ሊሆን የማይችል ተአምራት 600,000 ሕዝብ ሴትና ሕፃናት ሳይቆጠሩ በጣም ብዙ ሰዎች የበዘበዙትን ምርኳቸውን ተሸክመው ሲታዩ ደካማ የሚመስሉ ግን ደግሞ እግዚአብሔር ከነሱ ጋር ያሉት ምኑን ባህሩን እንደ መስታወት እየተመለከቱ
አለ። እነሱ በዛው ፈጥነው አለፉ። አንዳንድ መከራዎቻችሁ እናንተን በኢየሱስ ስም ወደ ስኬት ያፈጥናችኋል። አንዳንዱ የመከራ መንገዶቻችሁ ጠላቶቻችሁ ፈጥነው የሚጠፉበት እናንተ ፈጥናችሁ የምታልፉበት ይሆናል። እግዚአብሔር በእናንተ መንገድ ላይ እንደዚህ አይነት በር ይከፍታል። ጠላት ፈጥኖ የሚወድቅበት በር፣ አንተ ደግሞ ፈጥነ የምትወጣበት በር። እንዴት በዚህ ጊዜ ወጣ እስኪባል ድረስ እንዴት እኔ እንደዚህ ብዬ እናገራለሁ። እዚህ ምድር ላይ እግዚአብሔር ከፍ ያደርጋችኋል። ኧረ አሜን በሉ በጌታ። ይሄ እኮ አስፈሪ የተባለ ነው። በዚህ ጋር ስትመለከት በጣም ብዙዎቹን አቁሞልን ነው እንጂ ወዳጆች እንዳትነሱ የሚከለክላችሁ አለ። እዚህ ከተማ ላይ በእናንተ እግዚአብሔር ይገለጣል። እግዚአብሔር በእናንተ ይከብራል። እግዚአብሔር የሰማይና የምድር አምላክ መሆኑ ይገለጣል። ስለዚህ እግዚአብሔር ሲነሳ ምንድነው ነው እንዳይወጡ ያቆማቸው ነገር። ሶስተኛ ላይ የሚከታተሉ ጠላቶችን ይታወቃሉ። አሜን። ምን ያደርጋሉ አልኩኝ? ይታወቃሉ። ምን የሚሉ የሚከታተሏችሁ ጠላቶቻችሁ። እጆቻችሁን አውጡ፣ አንሱ። መንገዳችሁን ይዞ እየተከታተለ ያለ በጌታ በኢየሱስ ስም እርግማን ቢሆን፣ የትኛው የአመፅ ጉልበት ቢሆን፣ የትኛው በእናንተ ላይ የሚወረወር ቀስት ቢሆን ከዚህ ምሽት ጀምሮ አይታችሁት የደነገጣችሁበት፣ አይታችሁት የፈራችሁበት፣ እንዴት ይሆናል ያላችሁበት እግዚአብሔር ስለተነሳ፣ እግዚአብሔር ስለተዋጋ በጌታ በኢየሱስ ስም በዚህ ምሽት ጠላቶቻችሁ የታወቁ ይሆኑ። ጠላቶቻችሁ የታወቁ ይሆኑ። ድንጋጤ በእነሱ ላይ ይውደቅ። ፈጥናለሁኝ። አራተኛ የጠላት መሄጃ ኃይሉ ይታሰራል። እግዚአብሔር ሊዋጋ ሲነሳ የጠላት መሄጃ ኃይሉ ቃል ቁጥር 25 ላይ የሰረገሎቹን መንኮራኩር አሰረ፣ ወደ ጭንቅም አገባቸው። ወዳጆች መታሰር እንዴት ያስጨንቃል! በተለይ የሆነ የነገራችሁ ፍጥነት ሲያዝ በጣም ሰው ከሚጨነቅበት ነገር አንዱ የነገሩ የስኬቱ ፍጥነት ሲያዝበት፣ ድል የማድረጊያው መንገድ ሲዘጋበት፣ በጣም ሊፈጥንበት የሚገባው ያ ኃይሉ ምስል ሲያዝበት ሰው ይጨነቃል። ጠላት የሚዋጋው ኃይላችሁ ላይ ነው። ኃይል አቅማችሁ ላይ። የእናንተ አቅም ምን ላይ እንዳለ ጠላት ያውቃል። የእናንተ አቅም ጸሎት ላይ፣ ንግድ ላይ፣ አገልግሎት ላይ፣ ገንዘብ ላይ የእናንተ ኃይል የቱ ጋር እንደሆነ የምን የበረከታችሁ ኃይል ያለበት፣ የምስጋናችሁ ኃይል ያለበት። እግዚአብሔርም የጠላታችሁ ኃይል ምን ጋር እንደሆነ ያውቅ። እግዚአብሔር ሲዋጋ፣ ጠላት ሲዋጋ ኃይልን ፈልጎ ነው ምን የሚያደርገው የሚነካ። ብዙ ጊዜ እስራኤልን ሲዋጋ ባለፈው እንደነገርኳቸው የእስራኤል ኃይል እግዚአብሔር ስለሆነ ጠላት ይመጣና እስራኤልን ከአምላኳ ጋር ያጣላል። ኃይል ወዳጅ የአንድን ነገር ኃይሉን ካወቅበት ሹፌሮች መኪናቸውን እየነዱ ያሉ ዳገት እንዲወጣላቸው ሲፈልጉ ማርሽ ነው የሚቀይሩት፣ ጎማ አይደለም የሚቀይሩት። ኃይሉ ጎማው ላይ አይደለም ያለው። ዳገት ለመውጣት ከፈለገ መለወጥ ያለበት ምኑ ነው? ማርሹ ይለወጣል። ስለዚህ የዛ ሁሉ ህዝብ የያዘ መኪና አንድ ዳገት መውጣት ካለበት የሚወጣው በጎማው ሳይሆን በማርሹ። የመኪናው ኃይሉ ያለው ማርሹ ላይ። እኔ ግን እንደዚህ እመለከታለሁ። አንድ እጅ ያስጨነቀህን ነገር ወደኋላ ሲይዘው ደርስበታለሁ፣
አስጨንቀዋለሁ እጥለዋለሁ ያለው የጠላትን ፍጥነት እግዚአብሔር ይይዘዋል። የጠላቶቻችሁን የኃይላቸውን ሞተር እግዚአብሔር ይዘጋዋል። እግዚአብሔር ያጠፋዋል። ስለዚህ ምን ላይ እንደሆነ ያንተን ስኬት ታውቀዋለህ። ያንተ ኃይል የቱ ጋር እንደሆነ ታውቃለህ። አሁን እዚህ ቤተክርስቲያን ውስጥ የምትነግዱ ልጆች አላችሁ፣ የምትማሩ ልጆች አላችሁ፣ የምትጸልዩ ልጆች አላችሁ፣ የምታገለግሉ ልጆች አላችሁ። ኃይል ከእናንተ በምን እንደሚወጣ ታውቃላችሁ። ኃይል በምን እንደሚወጣ እርግጠኛ ነኝ። አሁን ሀብቴን ለማድከም ጠላት መጥቶ ትምህርት ቤት ላይ ቻሌንጅ አደረገ። ንግድህ ላይ ነው ቻሌንጅ ያደረገ፣ ንግድ ላይ ነው። ምክንያቱም ማለት ጠዋት ተነስቶ ፊቱን ታጥቦ ቁርሱን በልቶ ወደ ትምህርት ቤት እንደማይሄድ ያውቃል። ስለዚህ የትምህርት ቤት በር ላይ ሄዶ ቢቆም ሀብቴን አገኘ። ሽንገራ ዛሬ ፈልጎ የመጣው ጠላት ፊት ለፊት ይወድቃል። አንዳንዱ ሞኝ ነው። አድራሻ ትምህርት ላይ አይደለም፣ እየተማረ አይደለም፣ እየነገደ ነው ያለው። ስለዚህ ንግዱ ላይ ከመጣበት ነው ምንድን ነው ሊጥለው የሚችለው እንጂ ትምህርት ቤት በር ላይ ሄዶ ቢጠብቀው አይገናኙም። ቀኑን ሙሉ ቆሞ ይጠብቋል፣ አያገኘም። እሱን ማለዳ ላይ የሚያገኘው ምን ላይ ነው? የገበያው በር ላይ። ግን አሳብ በጌታ ዛሬ ልትወጡ ባላችሁበት ስኬት ላይ የሚወጣ ጠላት የወደቀ ይሆናል። አሁን እኔ ስራ ትቻለሁ። አሁን ኃይሌ ደሞዜ እንዳልሆነ ያውቀው። ኃይሌ የገቢ ምንጭ የወር ደሞዝ እንዳልሆነ ያውቋል ጠላት። ስለዚህ የደሞዝ መጨመርና መቀነስ የኔ ቢዝነስ የኔ ጉዳይ ነው። ትናንት በዛ ቻሌንጅ ሲያደርገኝ ነበር። ትናንትና በዛ አንድ ስድስት ስላለኝ ዛሬ አንትቻለሁ። ዛሬ የመጣሁት አገልግሎት ላይ ጠላት እኔን የሚያገኘኝ አሁን ጉልት አያገኘኝም። ያቃል መስሪያ ቤት አያገኘኝም። ያቃል የሚያገኘኝ የት ነው? ቸርች ውስጥ ባለ አገልግሎት ያገኘኛል። አምላክ ግን ዛሬ መንገዱ ላይ በኢየሱስ ይወጣበት። የኃይሉን መንኮራኩር እግዚአብሔር ይዘዋል። ፈጥኖ ነገር ወደ ስኬት እንዳይሄድ፣ ፈጥኖ ነገር ወደ ከፍታ እንዳይሄድ፣ ፈጥኖ ነገር እንዳይባዛ መንገድ ላይ ቆሞ ሊራከም የሚፈልግ ኃይል እግር በኢየሱስ ስም የታሰረ ይሆናል። ኃይሉ የታሰረ ይሆናል። ወዳጆች ጠላት የኃይላችሁ ምንጭ ካወቀ እናንተ እዛ ላይ ተሟገቱ። እዛ ላይ ምን አድርጉት እስከ መጨረሻ። ዛሬ ጠላቶቻችሁ ኃይላቸው ይያዛል። የእናንተን ኃይል አይቶ፣ የእናንተን የበረከት ኃይል አይቶ፣ የእናንተን የስኬት ኃይል አይቶ፣ የእናንተን የጅማሬ ኃይል አይቶ የወጣ ጠላቶቻችሁ በመንገድ ላይ ይመታል። በጌታ በኢየሱስ ስም ይመታል። የመጨረሻው እግዚአብሔር ሲዋጋ፣ እግዚአብሔር ስለ እናንተ እንደሚዋጋ ጠላቶቻችሁ አይተው ከፊት ለፊታችሁ ይሸሻሉ። ዛሬ የቀረ የተመታው ተመቷል፣ የተወገደው ተወግዷል፣ የታወቀው ታውቋል። የቀረው ግን ይሸሻል። ቁጥር 5 ላይ እንደዚህ ይላል፣ ራሳቸው ግብፃውያን የሰረገሎቹንም መንኮራኩር አሰረ፣ ወደ ጭንቅም አገባቸው። ግብፃውያን እግዚአብሔር በግብፃውያን ላይ ይዋጋላቸዋልና ከእስራኤል ይዋጋላችሁ። ወዳጆቼ ከዚህ ምሽት ጀምሮ ከእናንተ ፊት ላይ ጠላት መሸሽ ይጀምራል። ጌታ አምላክ ምስክር ነው። ሰፈርህን ለቆ መሸሽ ይጀምራል። አሜን በላይ ሰፈርን ለቆ መሸሽ ይጀምራል። አይመችም፣ አንተ አትሸሽም። እግዚአብሔር ካንተ ጋር ስላለ ባንተ ሰፈር ውስጥ ያለ የትኛውም የክፉ መናፍስቶች ይመታሉ። መናፍስቶች መሸሽ ይጀምራሉ። መናፍስቶች መታወቅ ይጀምራሉ። መናፍስቶች አካባቢውን መልቀቅ ይጀምራሉ። ትናንትና በስኬት ሲራመድ የነበረ፣ ትናንትና በጥንቆላ፣ ትናንትና በመተት፣ ትናንትና በተለያየ አምልኮ ሲሰራ የነበረ መንፈስ እግዚአብሔር ካንተ ጋር ስላለ ካንተ እግዚአብሔር ስለሚዋጋ ከሰፈር ሟርተኛ ይሸሻል። ከሰፈር ደጋሚ ይሸሻል። ከሰፈር መተተኛ ይሸሻል። ሰፈር ሰላም ይሆናል። ሰፈር የእውቀት አይሆንም። ሰፈር የእንባ አይሆንም። ከሰፈር ላይ የሞት መንፈስ ይሸሻል። ማቃሚን በላይ ከሰፈር ላይ የሞት መንፈስ ይሸሻል። ከሰፈር ላይ የኪሳራ መንፈስ ይሸሻል። ከሰፈር ላይ የጉስቁልና መንፈስ ይሸሻል። ከሰፈር ላይ የምቀኛ መንፈስ ይሸሻል። ከሰፈራችሁ ላይ የድካም መናፍስቶች ይመታሉ። በኢየሱስም ይሸሻል። እግዚአብሔር ከእናንተ ጋር አለ። እግዚአብሔር ስለ እናንተ ይዋጋል። ከዚህ በኋላ እናንተ
ላይ ይጀምራል። እጅን አንሳ። ከዚህ በኋላ አንተ በዛ ቦታ ላይ ከመኖር የተነሳ እኔ ስለማምን ነው። እኔ አንተን አላውቅም። እኔ ስለማምን ነው። እኔ በዚህ ስፍራ ላይ ከመኖር የተነሳ እግዚአብሔር ብዙዎችን ይጎበኛቸዋል። እግዚአብሔር ሰዎችን ይጎበኛቸዋል። እግዚአብሔር ሕፃናትን ይጎበኛቸዋል። አምላኬ ምስክሬ ነው። እግዚአብሔር ሕፃናትን አእምሮ ይከፍታል። እግዚአብሔር የነጋዴዎችን ስራ ይባርካል። በዚህ ስፍራ ላይ ከሚጠራው ጌታ የተነሳ የአካባቢው ገጽታ እግዚአብሔር ይቀይረዋል። የምድሪቱን በረከት በጓዳ ቁጭ ብሎ ሲበላ የነበረውን አውሬውን እግዚአብሔር ይገለብጠዋል። አውሬውን እግዚአብሔር ይመታል። በታችን ጌታ አምላክ ምስክር ይኸውልህ እያካለሁት ከበደ ይሸሻል አይደለም፣ ዓለሚቱ ትሸሻለች አይደለም። እያካለሁት አንድ የመንፈስ አሰራር ካለበት መንደር ውስጥ ይሸሻል፣ ካለበት ሰፈር ላይ ይሸሻል። እግዚአብሔር በበረከት ወደ ሰፈር ይገባል። እግዚአብሔር በበረከት ወደ ጓዳ ይገባል። ካንተ የተነሳ በጣም ብዙ ሰዎች በግራና በቀኝ ይባረካሉ፣ ከፊትና ከኋላ ይባረካሉ። ሰርተው ያልተሳካላቸው ከዚህ ሰዓት ጀምሮ ይሳካላቸዋል። ነግደው ያልሆነላቸው እግዚአብሔር በንግዳቸው መከናወን ያደርጋል። ወዳጆቼ የምትጠሩት ጌታ መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር ለኃጢአትም ለጻድቃንም ፀሐይን ያወጣል። የአሕዛብ አምላክ እግዚአብሔር የማያምኑ ሰዎችም አምላክ ነው። መንፈሱን እግዚአብሔር ይመታዋል፣ ትውልዱን እግዚአብሔር ይፈታዋል። አሜን። በትውልዱን እግዚአብሔር ይፈታዋል። ተቃዋሚውን እግዚአብሔር ይመታዋል፣ ትውልዱን እግዚአብሔር ይባርከዋል። ከዚህ በኋላ አምላክ ምስክር ነው። ለቀህ አይደለም የምትሄደው፣ ለቀው ይሄዳሉ። ለቀው ይሄዳሉ። መናፍስቶች ለቀው ይሄዳሉ። ደጋሚዎች ለቀው ይሄዳሉ። እኔ እናገራለሁ። ይተው እኔ ሲሆን የማመሰግን ሰው ነኝ። አሁን ግን በምድረ በዳ የምናገር ሰው ነኝ። እየተናገርኩኝ ብዙ ነገር ሲቀይር እያየሁት ነው። እየተናገርኩኝ ብዙ ስራ ሲሰራ እያየሁት ነው። የኔ አቅም አይደለም፣ የኔ ጉልበት አይደለም፣ የጠራሁት ጌታ ሲገለጥ እያየሁት ነው። አሁን እናገራለሁ። ደጋሚ ከቤት ላይ ይመታል። ደጋሚ ከሰፈር ላይ ሸጦ ይሄዳል። ደጋሚ ሸጦ ይሄዳል። መጠጠኛው ለቆ ይሄዳል። እግዚአብሔር ምስክሬ ነው። የሰፈራችሁን በረከት ሊይዙ በስውር የገቡ ኃይላቶች እግዚአብሔር ይመታቸዋል። ሰፈር አይመቻቸውም። እዚህ ሰፈር ላይ አንቀመጥም ይላሉ፣ አንቀመጥም ይላሉ። ምክንያቱም ኢየሱስ በማዕበሉ ላይ እየተራመደ መጥቷል። አንተ እንደምትመጣ ዛሬም ባምባው ላይ ነኝ በመጠበቂያዬ እስኪ መለከተኝ እስኪያይ ጌታዬ ደጅደጁና ያለው ከልፍኝ ሳልወጣ ዛሬም ልቤ ያምናል አንተ እንደምትመጣ ዛሬም ባምባው ላይ ነኝ በመጠበቂያዬ እስኪ መለከተኝ እስኪያይ ጌታዬ ደጅደጁና ያለው ከልፍኝ ሳልወጣ ዛሬም ልቤ ያምናል አንተ እንደምትመጣ ለማንም ግልጽ ያልሆነ ሰው ማይረዳኝ ትልቅ ሸክም አለብኝ ጌታ ቢያውቅልኝ እምባዬን በፊቱ አፈሳለሁ በእርሱ ዘንድ ዋጋለሁ እግዚአብሔር በቀኑ ሲመጣ ለሁሉ መልስ ነው ለማንም ግልጽ ያልሆነ ሰው ማይረዳኝ ትልቅ ሸክም አለብኝ ጌታ ቢያውቅልኝ እምባዬን በፊቱ አፈሳለሁ በእርሱ ዘንድ ዋጋለሁ እግዚአብሔር በቀኑ ሲመጣ ለሁሉ መልስ ነው ከሰዎች ደብቄ ላንተ የነገርኩት ሚስጥሬን ጓዳዬን ገልጬ ጫወትኩ በአድራሻ ጌታ ጥያቄ ልኬያለሁ እኔም በአድራሻዬ መልሴን እጠብቃለሁ ከሰዎች